ሰላም ቤተሰቦቼ እንዴት ናችሁ? እኔ ነኝ ከላስ ቬጋስ። ዛሬ ይህን የመሰለ ፓስታ ከስራ ደክሞኝ ገብቼ ነው የሰራሁት። ሰሞኑን ቢዚ ሆኜ ገበያ አልወጣሁኝም። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ እጅግ በጣም አመሰግናለሁ። አሁን እስቲ 100,000 እንድገባ ወይ ደግሞ 100 ሰብስክራይበር እንድገባ አግዙኝ። ላይክ አድርጉልኝ ባካችሁ። ይህን የመሰለ ፓስታ ምንም ነገር ፍሪጄን ስከፍት ያገኘሁትን የሰራሁትኝ። እስቲ እንዴት እንደሰራው ላሳያችሁ። መጥበሻዬን አጋልኩኝ። ከዛ በኋላ ዘይት ጨመርኩኝ። እንግዲህ ዘይቱ ትንሽ ሞቅ እስኪል ድረስ እንጠብቅና የተከተፈ ቼሪ ቶሜቶ ስላገኘሁኝ እሱን ጨመርኩት ማለት ነው። ቲማቲም ቤት ውስጥ ስለነበረኝ ዘይቱ ሞቅ ስላለ ልክ ቲማቲሙን ስንጨምረው ቶሎ ያበስለዋል እና ደግሞ ቶሎ የመሟሟት ባህሪ ይፈጥራል ማለት ነው። እንደምትመለከቱት ቲማቲምና ዘይቱ በደንብ እየተዋሃደ ነው። ዘይቱ ትንሽ ፍራይ የማድረግ እንትን ይኖረዋል ቲማቲሙንና እስቲ አማስለን እናዋህደው ማለት ነው። እንዴት እንደሚያምር እኮ ቼሪ ቶሜቶ በጣም ነው የምወደው። ጎበዝ ከሆናችሁ ደግሞ መጥበሻችሁን ብድግ አድርጋችሁ እስቲ እንደዚህ ያድርጉት። እንዴት ደስ እንደሚል እንግዲህ ተመልካቾቼ እንደምትመለከት ነው ቲማቲሙ በስሏል። በጣም ፈጣን ብዙ ጊዜ የማይፈጭ ነው። ነጭ ሽንኩርትና ዝንጅብል እንዲፈጭ አስቀምጣለሁ። እሱን ጨምራለሁ። ቶሜቶ ፔስት ወይ ደግሞ በፍራሙ የተፈጨ ቲማቲም ማለት ነው። እሱን እንጨምርና እናማስለዋለን። የተፈጨ ቲማቲም ብዙ ጊዜ የሚጠቅመን ለምንድን ነው? ያወፍርልናል ሱጓችንን። ሁለተኛ ነገር ደግሞ ከለር ይሰጠዋል እና የራሱ የሆነ የሚሰጠው ጣዕምና ቴስት አለው። በተለይ ፓስታ ሱጎ ስንሰራ ማለት ነው። እንደምትመለከቱት ነው። እጅግ በጣም ያምራል። እየተዋሃደ ነው። ሽንኩርት ከነጭ ቲማቲሙ ከሽንኩርቱ ጋር ተዋህዷል። በጣም ደስ ይላል። ይሄን እንደዚህ አድርገን ትንሽ እሳት እናስነካውና ከዛ በኋላ አታዩትን ቲማቲሙ እንዴት እንደሟሟ በጣም ደስ ይላል። ትንሽ እሳት ነካ እንዲያደርገው እናድርግና ቀጣይ የሚያስፈልገንን ግብአት እንጨምራለን ማለት ነው። በጣም ነው ደስ የሚለው። ሽታው እጅግ በጣም ቆንጆ ነው። ስጎም እንዴት መልኩ እንደሚያምር እዩትኝ፣ እንዴት እንደወፈረ። ቀጣይ ደግሞ የሚያስፈልገውን ግብአት እንጨምራለን። ኦሰኝ ወይ ደግሞ ኦሬገኖ ይሉታል በዚህ ሀገር። እሱን እንጨምርና እናማስለዋለን። ኦሰኝ በሶ ብላ ምናምን ለፓስታ ደስ የሚሉ ጣዕም ይሰጣል። የራሱ የሆነ ቃና ይፈጥራል ማለት ነው። ይሄ ደግሞ ቬጂቴብል ብሮት ነው። ቬጂቴብል ብሮት ደግሞ የቬጂቴብል ውሃ ማለት ነው። የተቀቀለ ውሃው ማለት ነው። እሱን 1 ካፕ የሚሆን ወይ ደግሞ ማይሞላ ለካፕ ትንሽ የጎደለው እሱን እንጨምርና ሱጓችንን ትንሽ እሳት እናስመተዋለን። ከዛ በኋላ ምን አገኘው? ብሮኮሊ አግኝቼ ነበር። ጥብ አድርጌ ከትፌ ይኸው እንደምትመለከቱት ብሮኮሊን ጨምራለሁ ለፓስታዬ ማለት ነው። ቆንጆ ወፈር ያለ ሱጎ ይሆንልናል ማለት ነው። በነገራችን ላይ ፓስታ ብዙ ጊዜ ቀቅዬ ነው ማስቀምጠው ቀድሜ። ስለዛ የፓስታ ውሃውን 1 ካፕ ወይ ደግሞ እንደመጠኑ እንደምትቀቅሉት ፓስታ መጠን ውሃ ታስቀምጣላችሁ። ይሄ ክሬም የሆነ ቴክስቸር ይሰጠዋል የፓስታ ውሃ። አንደኛ ስጓችንን ያወፍርልናል። አትዩም እንዴት እንደሚያምር በጣም ደስ ይላል። ሽታውን ግን ልነግራችሁ አልችልም። አሁን ቀጣይ የምንጨምረው የፓስታውን ውሃ ነው። የፓስታውን ውሃ ጨምረን እናማስለዋለን። በጣም ነው ሽታው ደስ የሚለው። እስክበላው ቸኩያለሁ። እና የፓስታውን ውሃ ጨምረን እናማስለዋለን። ብሮኮሊው ትንሽ እሳት እንዲያገኘው እናደርጋለን። እናማስልና የተወሰነ ጊዜ ተክተክ እንዲል ካደረግን በኋላ በጣም በቀላሉ በአጭር ጊዜ ነው የምትሰሩት። ይሄንን ነገር ደክሟችሁ ከስራ ስትገቡ ምናምን ልታዘጋጁት የምትችሉት ነው። የፓስታ አይነት የተጠቀምኩትኝ ኤንጀል ሄር የሚባለውን ነው። ቀጫጭኑ ፓስታ ማለት ነው። እሱን ነው። ሱጎም ለስልስ ያለ ስለሆነ ስፓጌቲ ብንጠቀም ትንሽ እንትን ያደርገዋል ወፍራም ስለሚሆንብን። አሁን ቁንዶ በርበሬ ጨምራለሁ ወይም ብላክ ፔፐር። ብላክ ፔፐር በዛ አድርጌ ጨመርኩት። ለምንድን ነው? ትንሽ የስፓይሲ ባህሪነት እንዲኖረው ያደርገዋል። ጠንከር እንዲል ያደርገዋል ማለት ነው። ለዛ ነው ይሄንን ብላክ ፔፐር የጨመርኩት። ይሄንን የሚያክል እንደምትመለከቱት ቆንጆ ነው። የተንተከተከ ነው። እየበሰለ ነው። ብሮኮሊያችን በጣም መብሰል የለበትም። ለዛ ነው በጥሬው የጨመርኩት። አለበለዚያ ስቲም አድርገን መጨመር እንችላለን። ግን በጥሬው ስንጨምረው የመብሰል ባህሪ ይኖረዋል። ቀስ ብሎ እየተዋሃደ ፍሌቨርም ይኖረዋል ስንበላው። ጨው እንጨምራለን። ጨው ዛሬ በዛ ያደረኩት ለምንድን ነው? የጨመርነው ግብአቶች ሁሉ ጨውነት የላቸውም። ስለዚህ
የምንፈልገውን ያህል ጨው መጨመር እንችላለን ማለት ነው። ግን ግብአቶቹ ጨው ካላቸው ጥንቃቄ ማድረግ አለብን። ጨው እንዳይበዛበት። ጨው ለጤና ተስማሚ ስላልሆነ በተቻለን መጠን በልኩ ብንጠቀም ቆንጆ ነው። እንግዲህ እንዴት እንደሚያምር በጣም ነው ደስ የሚለው። መልኩ በጣም ያምራል። እጅግ በጣም ደስ ይላል። ተንተክትኮ ውሃ አልበዛበትም። የበዛበት ከመሰላችሁ ፓስታ ስንቀቅል ያው ያዝ እንዲያደርግ ብያችኋለሁ። ፓስታው ትንሽ ጥሬነት ስላለው ፓስታውን ጨምሬ ሳንተከትከው አታዩትም? ፓስታውን ጨምሬያለሁኝ። እንግዲህ ፓስታውን ጨምሬ የተወሰነ ሰዓት እሳት ላይ ስለማቆየው ፓስታውም ይበስላል። ከዛ በኋላ ደግሞ ውሃውንም መጠጥ ያደርግልናል። ውሃውን እንዳለ እንትን ያደርገዋል ማለት ነው። ለዛ ነው ፓስታችሁን ትንሽ ጥሬ ሊሆን ሲል አውጡት ያልኳችሁ። እንግዲህ መልክ በጣም ያምራል። መልኩም እናንተ መልኩን ነው የምታዩት። እኔ ደግሞ ሽታውንም ጣዕሙንም ስለማየው በእናንተ ስም እቀምስላችኋለሁ። እጅግ በጣም ደስ ይላል። ስላያችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጉልኝ ባካችሁ። እስቲ በዚህ ቪዲዮ እንደው በዚህ ቪዲዮ ብቻ 100 ሰብስክራይበር ልግባ። 70 ምናምን ደርሻለሁ። 100 አስገቡኝ እስቲ ባካችሁ። ላይክ አድርጉልኝ። ስላያችሁኝ እንደ ሁልጊዜው አመሰግናለሁኝ።